የተከበራችሁ የቻናሌ ቤተሰቦች እንደምን ቆያችሁ? መንቴ ነኝ ከናጌብ ቲዩብ። ዛሬ እንግዲህ አንድ ቪዲዮ ይዤላችሁ ቀርቤያለሁ። ይኸውም ተምኔል አሰራርን በተመለከተ ነው። ሳቢ የሆነ ተምኔል እንዴት አድርገን እንሰራለን የሚለውን አብረን እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ሼር እና ላይክ እንድታደርጉልኝ በመጠየቅ ቪዲዮውን እጀምራለሁ። በቀጥታ ወደ ቪዲዮ እንሄዳለን። እንግዲህ በዛሬው ቪዲዮአችን ተምኔል እንዴት ነው የሚሰራው የሚለውን አብረን እናያለን። ከዛ በፊት እንግዲህ ተምኔል ምንድነው የሚለውን እናያለን። አንድ ጊዜ ወደ ዩቲዩባችን እንሄድና ተምኔል የሚለውን ነገር ከላይ ላሳያችሁና ከዛ ወደ ተምኔል አሰራር እንመለሳለን። ህጎቹንም ኦን ዘ ዌይ አብረን እናያለን ማለት ነው። እንግዲህ ተምኔል ማለት እንደምታዩት እዚህ ጋር እነዚህ ቪዲዮዎች ከፊት ገጻቸው ላይ የሚታየው ፎቶ ተምኔል ይባላል በሙሉ። ይሄ የምታዩት እንዳለ ማለት ነው። ተምኔል ማለት ይሄ ነው። እንግዲህ ተምኔል ማለት ይሄ ከሆነ እዚህ የምታዩት ገጽ ላይ ምን መጠበቅ፣ ምን ማስተካከል፣ ምን መድመቅ፣ ምን ደግሞ ማፍዘዝ አለበት የሚሉት የራሱ ህጎች አሉት። በዋናነት ሶስቱን እናይና ወደ አሰራሩ እንሄዳለን ማለት ነው። ቆይታችሁ ከኔ ጋር እንዲሆን ጠይቃለሁ። ወደ ቪዲዮ እንሄዳለን። እሺ ውድና የተከበራችሁ ቤተሰቦቼ እንግዲህ ተምኔል ጥቅም አለው። ተምኔል ሲሰራ ያለምንም ጥቅም አይደለም። ተምኔል ጥቅሙ በዋናነት በሚለጠፍ ጊዜ አንድ ቪዲዮ ተመልካችን ከሩቅ እንዲስብና ተመልካቹ ወዶት እና መርጦት ክሊክ አድርጎ እንዲገባና ቪዲዮዎችን እንዲመለከት የሚያግዝ ማለት ነው። ይኸውም ብዙ ሰብስክራይበርም ብዙ ቪዲዮም ብዙ ሰብስክራይበር እንዲሁም ደግሞ ብዙ ቪው እንዲኖረን ከፍተኛውን ድርሻ የሚወስደው ተምኔል ነው ማለት ነው። ስለዚህ ተምኔልን ለመስራት የምንከተላቸው የራሱ የሆኑ ህጎች አሉት። እነዚህ ህጎች የሚጠቅሙን በዋናነት እንግዲህ እንዴት አድርገን ነው ኦዲየንስን ወደ ራሳችን ስራ ልንስብ የምንችለው የሚለው ላይ ከፍተኛ ሚና የሚጫወቱ ህጎች ናቸው። እነዚህ ህጎች ከነዚህ ውስጥ እስቲ ለዛሬ ያክል አንድ አምስቱን እንይና ወደ ስራዎቹ እንሄዳለን ማለት ነው። ተምኔል ለመስራት ከሚያስፈልገን ህግ የመጀመሪያው እንግዲህ ከፍተኛ ጥራት ያለው ፎቶ መምረጥ ይጠበቅብናል። ያንን ፎቶ ከመረጥን በኋላ ያ ፎቶ በጣም የቀረበ መሆን ይጠበቅበታል። እንግዲህ እዚህ ጋር እንደምታዩት እነዚህ ፎቶዎች በጣም የቀረቡ ናቸው። ሁለተኛው ስንሄድ ሁለተኛው ደግሞ ወፍራም ጽሁፍ ማስገባት ወይም ቦልድ ቴክስት ማለት ነው። ወፈር ብሎ ጎላ ብሎ የሚታይ ጽሁፍ ማስገባት ማለት ነው። ይህም ኦዲየንስ ሳይጨናነቅ በአንድ ጊዜ የሰራነውን ወይም ፎቶ ለጥፈን ለማስተላለፍ የፈለግነውን ነገር እንዲረዳ ከፍተኛ አስተዋጽኦ ያደርጋል ማለት ነው። ሶስተኛው እንግዲህ ተቃራኒ ቀለም ነው። እንግዲህ እዚህ ጋር እንደምታዩት የኔ ፎቶ ላይ ይሄኛው ማለት ነው። እዚህ ፎቶ ላይ ስትመለከቱ ፊት ለፊቴ ትንሽ ደመቅ ያለ ነው። ጀርባዬ ደግሞ እንደምታዩት ዙሪያው ጠቆር ያለ ነው። ይሄም የኔን ማንነት በደንብ በቀላሉ ለመረዳት የአካባቢ መጥቆሩ የኔ የፊት ገጽታ ደግሞ እንደዚህ እንደምታዩት ቀላ ብሎ መታየቱ እንግዲህ በቀላሉ ማንነቴን ለመለየት እና ስዕሉን ለመረዳት ያግዛል ማለት ነው። አራተኛው አስገዳጅ ርዕስ እንግዲህ መጠቀም። አስገዳጅ ርዕስ እንዲሁም አስገዳጅ ርዕስ ውስጥ ሶስት ዋና ዋና ነገሮች ይካተታሉ። እነዚህም ምንድን ናቸው? አንደኛ አጭር ጽሁፍ፣ ሁለተኛ ጥያቄ ፈጣሪ መሆን አለበት፣ ሶስተኛ አጓጊ ስዕል መሆን አለበት። እንግዲህ ይህንን ስዕል ስትመለከቱት በነጭ መደብ ላይ ጥቁር ጽሁፍ ነው የተጠቀመው። እንዲሁም ለቀስቱ አረንጓዴ ከለር ተጠቅሟል። ጽሁፉ በጥቁር ነው። እንዲሁም ሰብስክራይበር የሚለውን ብታዩት እንደዚሁ በጥቁር ነው ማለት ነው። እና
እንግዲህ ይሄ እንደምታዩት ሰብስክራይበር እና ቪው እንዴት እናገኛለን በሚል ርዕስ ላይ የተመሰረተ ተምኔል ነው ማለት ነው። ስለዚህ ይሄ ህጎቹን አካቶ ነው እንግዲህ የወጣው። አንደኛ ጽሁፉ ከፊት ያለው ጎላ ያለ ነው። ከለሩ ኮንትራስት ነው ወይም ተቃራኒ ነው። በነጭ መደብ ላይ ጥቁር ከለር ተደርጎ ነው የተሰራው። ሌላው ከነሱ ለየት የሚለው የዘውዱ ከለር ወርቃማ ሆኖ ደማቅ ነው እና የነጩን መደብ የሚቃረን ደግሞ ከስር የአናላይቲክ ፎቶ የሚመስል እዚህ ጋር እንደምታዩት ይህ አካባቢ ይሄ እንዳለ በሰማያዊ ሆኖ ኮንትራስት ሆኗል ለፊት ለፊት ገጹ እና በቀላሉ ለመረዳት ይመቻል ማለት ነው። ስለዚህ እንደዚህ በማድረግ በቀላሉ ኦዲየንስን መሳብ ይቻላል ማለት ነው። ሌላው ስሜት ያለው ፎቶ ማስገባት ይጠበቅብናል ማለት ነው። ሌላው አምስተኛው የተምኔል ርዕስ እንግዲህ ተቃራኒ ቀለም ነው ማለት ነው። እሱን እንዴት ነው የሚለውን ለምሳሌ ተቃራኒ ቀለም መጠቀም ቴክስት ከለር የግድ ይለናል ማለት ነው። ይኸውም ለምሳሌ ባክግራውንዳችን ቢጫ ከሆነ ወይም ጽሁፋችን የምንጽፍበት ሰሌዳ ቢጫ ከሆነ እሱ ላይ ጥቁር ከለር ነው ምንም ጊዜ መጠቀም ያለብን። ባክግራውንድ የምንጠቀመው ከለር ደግሞ ቀይ ከሆነ እሱ ላይ ምንም ጊዜ በነጭ ጎላ ያለ ጽሁፍ አድርገን ርዕሳችንን በአጭሩ መጻፍ ይጠበቅብናል። እንግዲህ ይህንን ለማድረግ የሚያግዙን አፕሊኬሽኖች አሉ። ህጎቹ እነዚህ ናቸው። ህጎቹን ካየን እንግዲህ ተምኔል ለመስራት በቀላሉ ብዙ ጣጣ ውስጥ ሳንገባ በቀላሉ ለመስራት የሚያግዙ አፕሊኬሽኖች አሉን። እንደ ፎቶሾፕ፣ እንደ ካንቫ፣ እንዲሁም ፒክስል ላብ። እንግዲህ እኔ በቀላሉ ለመስራት ያለ ችግር ያለ መጨናነቅ ብዙ ጊዜ ያለ መፍጀት ከሚያግዙኝ አፕሊኬሽኖች ውስጥ ይችኛዋ እዚች ጋር ያለችውን አፕሊኬሽን እንግዲህ ሁሌም ቀላል እና ቀልጣፋ ስለሆነች እሷን ነው የምጠቀመው። ፒክስል ላብ ነው ስሟ። ፒክስል ላብ ምንም ጊዜ ፕሌይ ስቶር ላይ ትሄዱና ፒክስል ላብ ብላችሁ እንደምታዩት እንደዚህ ጽሁፍ ሰርች ካደረጋችሁ ታገኛላችሁ ማለት ነው። ስለዚህ እሱን ተጠቅመን ነው በቀላሉ ተምኔል የምንሰራው ማለት ነው። እስቲ አሁን ደግሞ በማስከተል ወደ ተምኔል ስራው እንሂድና አብረን እናያለን። እሺ ውድና የተከበራችሁ ቤተሰቦቼ እንግዲህ እንደምታዩት እዚህ ጋር እችኛዋን አፕሊኬሽን ታወርዳላችሁ ከፕሌይ ስቶር። እሷን ካወረዳችሁ በኋላ ኢንስቶል ታደርጉና አንድ ጊዜ እንጫናለን። እሱን በምንጫን ጊዜ እንግዲህ እንደዚህ አይነት ኢንተርፌስ ያመጣል። እንደምታዩት እዚህ ጋር ቴክስት የሚለው ይነቃነቃል። እሱን ሪሙቭ ለማድረግ እዚህ ጋር የድሌት ምልክቷን አንድ ጊዜ እንጫናለን። እንደዚህ አድርገን ካዘጋጀን በኋላ ሌላ መጠበቅ ያለብን ነገር ምንድነው? እንግዲህ ማንኛውም ማህበራዊ ሚዲያ ወይም ዩቲዩብም ፌስቡክም ሌላውም የራሱ የሆነ ሳይዝ አለው የተምኔል ለመስራት። ስለዚህ ለዩቲዩብ ተምኔል ሳይዝ ለመምረጥ እዚህ ጋር ከላይ እንሄድና እዚህ ጋር 3 ነጠብጣብ አለች። እሷን አንድ ጊዜ እንጫናለን ማለት ነው። እሷን በምንጫን ጊዜ እንደምታዩት እንደዚህ አይነት ጽሁፍ ያመጣልናል። ከዚህ ውስጥ ኢሜጅ ሳይዝ የሚል አለ እዚህ ጋር ማለት ነው። እቺን ኢሜጅ ሳይዝ የምትለውን አንድ ጊዜ እንጫናለን። ከዛ እንደምታዩት እዚህ ጋር እንግዲህ አንድ ነገር አለ። እዚች ጋር ስታዩ ትንሽ ነጥብ ነገር አለች። እሷን ነጥብ ወይም ቀስት አንድ ጊዜ እንጫናለን። እንደምታዩት እዚህ ጋር እንግዲህ እንደዚህ ሰጥቶናል። እንዲህ ሲሰጠን እኛ እዚህ ጋር ዩቲዩብ ተምኔል የምትላለች እሷን አንድ ጊዜ እንጫናለን ማለት ነው። እሷን ስንጫን ይኸው እንደምታዩት እንግዲህ 16:9 እንግዲህ ለዩቲዩብ 16:9 ነው አስፔክት ሬሾ። ለቲክቶክ 9:16 ለፌስቡክ ለተለያዩ እንግዲህ እንደየራሳቸው የሆነ አስፔክት ሬሾዎች አሏቸው። ለዩቲዩብ ግን ምንም ጊዜ 16:9 ነው። ያው እዚህ ጋር ከላይ እንደምታዩት 16:9 ይላል። የዊድዙ እዚህ ጋር እንደምታዩት 1280 ነው። ሄይቱ 720 ነው። እንደዚህ አድርጎ ይሰጠናል። ከዛ ኦኬ ብለን
እንወጣለን። ኦኬ ብለን በምንወጣ ጊዜ እንደዚህ እንደምታዩት እንግዲህ ሳይዙ ተስተካክሎልናል። ስለዚህ ባክግራውንዳችን ማስተካከል ከፈለግን እዚህ ጋር እንመጣና እችኛዋን ቦታ አንድ ጊዜ እንጫናለን። ከዛ እንደምታዩት እዚህ ጋር ከለር የሚል ነገር አለ። እሷን አንድ ጊዜ እንጫናለን። በነገራችን ላይ ቤተሰቦቼ እነዚህ የምታያቸው ቦታዎች በሙሉ እነዚህ የተለያዩ ነገሮች የምንመርጥባቸው ቦታዎች ናቸው። እነዚህ እንደምታዩት ከጋለሪ ፎቶ ለማምጣት እነዚህ ክሮፕ ለማድረግ እንዲሁም እዚህ ጋር ሳይዝን ለማድረግ የሚጠቅሙን ነገሮች ናቸው። ይሄ እንግዲህ ካሜራ ራሳችንን ሻት አድርገን በቀላሉ ራሱኑ ተምኔል አድርገን መስራት የምንፈልግ ከሆነ ካሜራችን ራሱን መጠቀም ሰልፊ ማንሳት እንችላለን ማለት ነው። ከዛ በኋላ የባክግራውንድ ከለር እዚህ ጋር እንመርጣለን። እኔ እንግዲህ የፎቶ አይነት ብላክ ስለሆነ እሱን በቀጥታ አመጣለሁ። እንግዲህ እናንተ ይህን ከለር የሚለውን ትጫኑና የፈለጋችሁትን አይነት ብላክ ከሆነ ብላክ፣ አይ ነጭ ይሆንልኝ ካላችሁ ነጭ፣ በዚህ መልኩ ቀይ ካልሆነ ለቀይ ባክግራውንዳችሁ እንዲሆን ከፈለጋችሁ ቀይ፣ አይ ሌላ ከለር ካላችሁ ይኸው ከታች እንደምታዩት የተለያዩ ከለሮች አሉ። እነዚህን ሁሉ አማራጭ አድርጋችሁ መውሰድ ትችላላችሁ ማለት ነው። ይኸው እንደምታዩት የተለያዩ አይነት የባክግራውንድ ከለሮች አሉ። አይ ግሬዲየንት እጠቀማለሁ የምትሉ ከሆነ እዚህ ጋር እንደምታዩት ይህ ቦታ ሁለት አማራጭ ያለው ቦታ ነው። አንደኛው ከለር ሲሆን ሁለተኛው ደግሞ ግሬዲየንት የሚለው ነው ይሄኛው ማለት ነው። ግሬዲየንት ሲሆን ደግሞ እንደዚህ እያደረጋችሁ ባክግራውንዳችሁን የፈለገ ነገር ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄን አድርገን ኦኬ ብንል የማርክ ምልክቷን እንጫና ቴክስት ማስገባት በምፈልግ እዚህ ጋር የኤ ምልክት አለች። ምንም ጊዜ ኤ የሚል ነገር ካያችሁ እሱ ቴክስት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት እችኛዋን ቦታ ቴክስት የምትልናት እሷን አንድ ጊዜ እንጫናለን። ከዛ እዚህ ጋር እንደምታዩት ኤዲት የሚል ነገር አለ። ኤዲት እንላለን። ከዛ ይህንን ቴክስት የሚለውን ነገር ድሌት አድርገን ወይም ክሊር አድርገን ማድረግ አለብን። እንጠርገዋለን። ከዛ በኋላ ለምሳሌ ዩቲዩብ ብዬ ጽፌ ላሳያችሁ ካልን በኋላ እዚህ ጋር ኦኬ ምልክት አለች። ይኸውና እዚህ ጋር እሱን አንድ ጊዜ እንጫና ጽሁፋችንን ወደዚህ እናመጣዋለን ማለት ነው። እንግዲህ እቺ ትንሽ ጽሁፍ ስለሆነች ምናልባት እንግዲህ በዚህ መልኩ እንደዚህ እንደምታዩት በዚህ መልኩ እንትን ልትሉ ትችላላችሁ። ስለዚህ አሁን ይሄንን ጽሁፍ በሆነው በተለያዩ ከለሮች እናሳምረው ካል ይኸው እዚህ ጋር ከለር የምትላለች እዚህ የምታዩት አማራጭ ውስጥ ከታች እቺ ከለር የምትለዋን እንጫንና ብላክ ልናደርገው እንችላለን። እንደምታዩት ነጭ ቅድም ነበረ ቀይ ማድረግ እንችላለን። እንደምታዩት የተለያዩ ከለር ልናደርግ እንችላለን። አይካን የተለያዩ ብዙ ነገሮችን መጠቀም እንችላለን። እንግዲህ ጊዜያችን ለመጠቀም ያክል በዚህ መልኩ ቴክስት ማዘጋጀት እንችላለን ማለት ነው። ከዛ ኦኬ ብለን እንወጣለን እና ለምሳሌ አንድ ተምኔል ሰርቼ ላሳያችሁ በቀላሉ ለመረዳት። እዚህ ጋር ከላይ የፕላስ ምልክት አለች። እሷን አንዴ እንጫናለን። ከዛ እዚህ እንደምታዩት ጋለሪ የሚል ነገር አለ። እሱን አንዴ እንጫናለን። እዚህ ጋር እንደምታዩት ይሄ ጋለሪ ነው። እሱን እንጫናለን አንዴ። ከዛ ከዚህ ውስጥ ይሄኛውን ፎቶ ለምሳሌ ብመርጥ እንደዚህ ያመጣልናል። ከዛ የመጣልንን ፎቶ እንደዚህ ሪሳይዝ ማድረግ እንችላለን። አጠጋግተን እናስተካክላለን። እንደዛ ካደረግን በኋላ እዚህ ከታች ላይ እዚህ አካባቢ የማርክ ምልክት አለች። እሷን ተጭነን እንደዚህ ወደዚህ እናመጣዋለን። ከዛ ቀስ አድርገን እንደዚህ እናደርግና በዚህ መልኩ ፎቶአችንን እናስቀምጣለን።
ከዛ በኋላ እዚህ ከጎን ላይ የሚታየው ባለ ቦታ ላይ ጽሁፍ ማስገባት እንችላለን። እንግዲህ ሁለቱም እንደምታዩት የኔ ባክግራውንድ ከፊት ካለው ፊቴ ጋራ ኮንትራስት ነው፣ ተቃራኒ ነው። ፊቴን ጎላ አድርጎ ለማሳየት በቀላሉ ለመለየት ያስችላል። ከጎን ያለው ደግሞ ደመቅ ያለ ከለር ሆኖ ሰማያዊ በቢጫ ግሬዲየንት የሆነ ከለር ነው ያለው። እንግዲህ እሱን እዛ ጋር ጽሁፍ ለማስቀመጥ የማይመቻችሁ ከሆነ በቀጥታ እዚህ ጋር እችኛዋን ነገር አንድ ጊዜ ተጫኑና ይሁን እንደምታዩት እዚህ ጋር ከለር የምትል መታለች። እሷን አንድ ጊዜ ትጫናላችሁ ባክግራውንዳችሁን ለማስተካከል ማለት ነው። ስለዚህ ባክግራውንዳችን ብላክ ብናደርገው ከኔ ፎቶ ጋራ የተጣጣመ ከለር መጣ ማለት ነው። ማለት ተቃራኒ የሆነ ሆኖ እኔን ጎላ አድርጎ የሚያሳየኝ ማለት ነው። ስለዚህ እዚህ ላይ የፈለግነውን የጽሁፍ አይነት ማስቀመጥ እንችላለን ማለት ነው። ስለዚህ አሁን የምናደርገው እንደዚህ አድርገን ይሄንን ቦታ እናስይዛለን። ትንሽ እንደዚህ አድርገን ከሳይዝ ሳንወጣ እናስተካክላለን። ከዛ በኋላ እዚህ ጋር ከላይ እንመጣና እችን ተጭነን ሎክ እናደርጋለን ይሄን ፎቶ። ከዛ ራሷን ተጭነን እንወጣለን። ከዛ በኋላ አሁን በስርዓቱ ተቀምጦልናል ማለት ነው። አሁን የሚቀረን ጽሁፍ ማስገባት ነው ማለት ነው። ጽሁፍ ለማስገባት እዚህ ከታች ላይ እንደምታዩት የኤ ምልክት አለች። እሷን አንድ ጊዜ እንጫናለን። ከዛ እዚህ ጋር ቴክስት የሚል አለ። እሱን አንዴ እንጫናለን። ከዛ እዚህ ጋር እንደምታዩት ኤዲት የሚል ነገር አለ። እንግዲህ ኤዲት የምናደርገው ይህንን ጽሁፍ ነው። ስለዚህ ኤዲት የሚለውን እንጫንና ከላይ እንደምታዩት ጽሁፍ ይመጣልናል። ይህንን ጽሁፍ ክሊር እናደርግና እናጠፋለን። እንጽፋለን። እንግዲህ እንዲህ ካደረግን በኋላ እዚህ ከላይ እንደምታዩት ኦኬ የሚል አለ። እሱን አንድ ጊዜ እንጫንና እንወጣለን። በጣም ጥሩ። እኔ እንዲህ ማድረግ ፈልጌ ነበር፣ ግን ራሱ በዚህ መልኩ ተጽፎ መጥቶልኛል። ነገር ግን ኤዲት እናደርገውና አቀማመጡን ትንሽ ለማስተካከል እንሞክራለን። እንዲህ እናደርጋለን። እዚህ ጋር እናመጣዋለን ጽሁፋችንን ማለት ነው። እንደዚህ ካደረግን በኋላ ትንሽ ጎላ እንዲልልን እናደርጋለን። በዚህ መልኩ ጽሁፋችን ሰርተናል። ርዕሳችን ማለት ነው። በዚህ መልኩ ልታደርጉ ትችላላችሁ። እናንተ የሚመቻችሁን የጽሁፍ አይነት፣ የጽሁፍ ከለር፣ የባክግራውንድ ከለር ማዘጋጀት ትችላላችሁ። እነሱ ለማድረግ እነዚህን ከታች የምታያቸውን አማራጮች መጠቀም ነው። እነዚህ የምታያቸውን በሙሉ መጠቀም ነው ማለት ነው። ለምሳሌ እችኛውን ብትጫኑ በቀጥታ ወደ እነዚህ ነገሮች ይወስዳቸዋል። ያለነው የጽሁፍ ላይ ነው። ይህን ካደረግን በኋላ ቴክስት ላይ እናደርግና እዚህ ውስጥ እንግዲህ ከለር የሚል አማራጭ አለ። ያው እዚህ ጋር እሱን አንዴ እንጫናለን። ከዛ ብላክ ባክግራውንዳችን ብላክ ስለሆነ ብላክን ከተጫን እንግዲህ ጽሁፋችን ይጠፋል ማለት ነው። ዋጋ አይኖረውም ማለት። ነጭ ከሆነ እንግዲህ በነጭ፣ ቀይ ከሆነ እንደዚህ እያደረግን ሌላም አይነት ከለር መጠቀም እንችላለን። ብዙውን ጊዜ ከእንትን ስትጠቀሙ ተምኔል ሲሰሩ ጽሁፋችሁን እንግዲህ ቀይ ከለር ሳቢ ነው ከሁሉም ይባላል። ስለዚህ እንደኔ ባክግራውንዳችሁን ቆንጆ አድርጋችሁ ከሰራችሁ ቀይ ከለር ብትጠቀሙ እመርጣለሁ። እንደዚህ አድርገን ብናየው ያው ትንሽ ጎላ ማለት ያንሰዋል እንጂ በዚህ መልኩ መጻፍ ትችላላችሁ። አይ ካላችሁ ደግሞ ወደ ነጭ መቀየር ትችላላችሁ ማለት ነው።
ይህንን ይመስላል። እንግዲህ እዚህ ውስጥ ሌሎች ብዙ አማራጮች አሉ። እዚህ ጋር ከገባን እንግዳ እነዚህ የምታያቸው አማራጮች በሙሉ የተለያዩ አገልግሎት ያላቸው ናቸው። እነዚህ የምታያቸው እንዳለ ትራንስፓረንት መጠቀም ትችላላችሁ። ይኸው እዚህ ጋር የከለር የባክግራውንዳችሁ ነው። ሌላ ይሄ ክሮፕ ማድረጊያ ነው። ፎቶዎችን መቁረጥ ብትፈልጉ ይሄ ፎቶ ከጋለሪ ማምጣት ብትፈልጉ ይሄ የፎቶአችሁን ሳይዝ ማስተካከል ብትፈልጉ ለምሳሌ የፎቶ ሳይዝን ተጭነን እንይ እስኪ። እንግዲህ እንደምታዩት ለተምኔል የሚገባው የፎቶ ሳይዝ መጠን ከላይ እንደምታዩት 16:9 እሱን ኦኬ ትሉና ትወጣላችሁ። ከዛ ከጋለሪ ፎቶ ማምጣት ብትፈልጉ ይኸውና እዚህ ጋር በመጫን መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ከታች ላይ ፎንት የሚል አለ። ፎንት ትመርጣላችሁ። ይሄኛው ማለት ነው። እሱን ትመርጣላችሁ። ፎንት የሚለውን አንድ ጊዜ ኤቢ ፎንት የሚለውን አንድ በመጫን የተለያዩ የፎንት አይነቶች እዚህ ጋር አሉ። ከነሱ ውስጥ እኔ ብዙውን ጊዜ እንትን የምመርጠው ይሄኛውን ነው። አይ ካላችሁ እዚህ ጋር ጎላ ባለ መልኩ ይሄኛው አለ። እኚህን ሁሉ ነገሮች መጠቀም ትችላላችሁ። ለምሳሌ ይሄኛውን ብትጫኑት ሳይዛችን ፎቶአችን እንደምታዩት በዚህ መልኩ ጎላ ብሎ ይታይልናል ጽሁፋችን ማለት ነው። እንዲህ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። እና በዚህ መልኩ እንግዲህ ተምኔል መስራት እንችላለን። እንግዲህ ውድና የተከበራችሁ ቤተሰቦቼ ተምኔል ለመስራት በቀላሉ ከማናቸውም አፕሊኬሽን ጥሩ ተምኔል ለመስራት የሚያግዝ ምርጥና ልዩ አፕሊኬሽን ፒክስል ላብ ነው። እሱን በመጠቀም እንደዚህ መስራት ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረኝ ስለ ተምኔል አሰራር የማሳያችሁ ነገር ይህ ነው ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። አብራችሁን ስለቆያችሁኝ በማመስገን እዚህ ላይ እሰናበታችኋለሁ። መልካም ቆይታ፣ መልካም ጊዜ። ጤና ይስጥልኝ።